were you ነበርክ ወይ ማለት ነው። ለምሳሌ ቤት ነበርክ ወይ በሉኝ እስቲ። were you at home? በጣም ቀላል። ቢዚ ነበርክ ወይ በሉኝ። were you busy? were you busy? መቼ? ትላንትና። were you busy yesterday? ቢዚ ከነበራችሁ yes I was busy ትላላችሁ። በፓስት ነው የሚመለሰው፣ በፓስት የተጠየቀ ነገር ጋይስ። ካልሆናችሁ ደግሞ no I was not busy ትላላችሁ ማለት ነው። ስለዚህ ነበርክ ወይ ብላችሁ ስትጠይቁ were you blank ብላንኳ ቦታ ላይ were you late አርፈደህ ነበር፣ were you happy ደስተኛ ነበርክ፣ were you at home ቤት ነበርክ። በጣም ቀላል። were you in አዲስ አበባ ነበርክ ትላላችሁ ማለት ነው። were you busy or did you phone down? ነገር ግን ድርጊት ከሆነስ ለምሳሌ ደውለህልኝ ነበር። አያችሁ መደወል ምንድን ነው? ድርጊት ነው። ሶ ዲድ ዩ ነው የምትሉት። ከዛ እሷን ደግሞ ኮንትራክት ስታደርጓት ዲድ ዩ ትሆናለች። ዲድ ዩ እና ዲድ ዩ ተመሳሳይ ነው ባይ ዘ ዌይ። ሶ ዲድ ዩ ኮል ሚ ደውለህልኝ ነበር። ዲድ ዩ ኮል ሚ መቼ? ትላንትና ደውለህልኝ ነበር። ዲድ ዩ ኮል ሚ yesterday 7:30 ላይ ደውለህልኝ ነበር። ዲድ ዩ ኮል ሚ at 7:30 ከደወላችሁ yes I did ወይም ደግሞ yes I called you ትላላችሁ። ካልደወላችሁ ደግሞ no I didn't or no I didn't call you ብለን መጠቀም እንችላለን። እዚህ ጋር ማስታወስ ያለባችሁ ጥያቄ ስንጠይቅ አሁን did እና were ጀምሮ አንድ ጥያቄ ከጠየቀ ምንድን ነው አድርጋል ወይስ አላደረግክም yes or no ተብሎ ነው የሚመለሰው። እነዚህ yes or no questions ይባላሉ ማለት ነው። ነገር ግን ኢንፎርሜሽን ብትፈልጉ ለምሳሌ ስንት ሰዓት ነው የደወልከው? did you call me የሚለው ላይ what time ታስገቡበትና what time did you call me? ለምንድን ነው የደወልክልኝ? why did you call me? What time did you call? ስለዚህ በፓስት ሲምፕል ጥያቄ እንዴት መጠየቅ እንዳለባችሁ ከዛሬ ጀምሮ ማስተር እንዳደረጋችሁት እርግጠኛ ነኝ። I'll see you next time. Have a good one guys. Enjoy English as always.